بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. توندموش نتاچو كنيغا الحمد لله ديانن إن شاء الله الدرس الرابع علي يا ربنا حروفوችን እንግዲህ መخرجاቸውን እያየን ነበር ማለት ነው። ዛሬም ባላህ ፍቃድ ሆኖ የሚቀጥለውን ደርስ በቻልኩት አቅም አብራራለሁ ማለት ነው። ስተታለው ታርሙታላችሁ ስተተለው ደግሞ ተይዙታላችሁ ማለት ነው። እኔም ያው እንደናንተ ተማሪ ነኝ። ያው አልፎ እርስ በርሳችን በመነጣናና ጊዜና ያው አውዱ ልቃቆዴ ባላችሁ መሰረት እንግዲህ በቻልኩት አቅም አብራራለሁ ማለት ነው። መክፈቻ ይሆናችኋል የምታውቁታላችሁ ለማታውቁ ማለት ነውና ያው አብራችሁ ከኔ ጋር የምትከታተሉ ወንድሞች አላችሁ የምንጠናና ወንድሞች አላችሁ ለእናንተ ይሆን ዘንድ ነው እንጂ ዕውቀቱና ብቃቱ ኑሮኝ እንደው ለማስተማሩ ብቁ ማለት አይደለሁም ማለት ነው። ወላኪን ግን እንደው መክፈቻ ይሆናችሁ ዘንድ አይኔን ያክል እንድታውቁ በሚለው ሁኔታ ነው። ኢንሻአላህ ዛሬ የምናየው ትናንትና ስለ ሐርፍ ቦዲና ላም መخرج አወጣጥ አይተን ነበረ። ዛሬ ደግሞ የምናየው የት ላይ ነው? ጠረፈ ሊሳን ላይ ነው። ጠረፈ ሊሳን ላይ የሚወጡ ሁሩፎች አጠቃላይ ስንት ናቸው ከተባለ 11 ሁሩፎች ናቸው። ጠረፈ ሊሳን ላይ ጠረፍ ማለት እንግዲህ አራተኛ የምላስ ክፍል ማለት ነው። ጠረፍ ማለት የምላስ ክፍል ወይም የምላስ ጫፍ ማለት ነው። እንግዲህ እነዚህ ሁሩፎች የምላሳችን ጫፍ ላይ ምን ጊዜ ቢሆን ከምላሳችን ጫፍ ላይ ተርኪዝ አድርገን የምንቀራባቸው ናቸው ማለት ነው። ምላሳችን የት ቦታ ያርፋል፣ መخرجاቸው የት ቦታ ያልፋል የሚለው ነገር አብረን መናይ ይሆናል ማለት ነው። ጠረፈ ሊሳን ላይ እንግዲህ ስንት ዋና ክፍል አላቸው? እዚህ ጋር ስንከፍላቸው አራት ዋና ክፍል አላቸው ማለት ነው። የራሳቸው መውጫ ሁሩፎቹ ብዛታቸው 11 ናቸው። ኑን፣ ራ፣ ጦ፣ ዳል፣ ታ፣ ሶድ፣ ሲን እና ዛ፣ ዞና፣ ዛል፣ ፋ እነዚህ ሁሩፎች ናቸው ማለት ነው። ስለዚህ ስንት መውጫ ቦታ አላቸው? 5 መውጫ ቦታ አላቸው። አፎን 4 ያልኩ መሰለኝ በፊት 5 መውጫ ቦታ አላቸው። ሁሩፎቹ ደግሞ ፊደሎቹ ስንት ናቸው? 11 ናቸው ማለት ነው። ኑን ለብቻው አንድ ቦታ፣ ራ አንድ ቦታ 2፣ ጦና ዳልታ አንድ ቦታ 3፣ ሶድና ሲንዛ አንድ ቦታ 4፣ ዞና ዛል ሳ እነዚህ ደግሞ አንድ ቦታ 5 ማለት ነው። ደግሞ አለው ጠረፈ ሊሳን ላይ የሚወጡ ሁሩፎች የምላስ ጫፍ ላይ 11 ናቸው። ጠረፈ ሊሳን ላይ የሚወጡ ሁሩፎች ብዛታቸው 11 ናቸው። ጠረፈ ሊሳን ማለት ጠረፍ ማለት ጫፍ ነው። ሊሳን ማለት የምላስ ጫፍ ማለት ነው። የምላስ ጫፍ ማለት ነው። ምላስ ጫፍ ላይ የሚወጡ ሁሩፎች ስንት ናቸው? አጠቃላይ 11። እሺ በስንት መውጫ ቦታ አላቸው? 5 መውጫ ቦታ። ያው ይሄን ታልኳችሁ ይበቃችኋል ማለት ነው። እዛው ግሩፕ ላይ ስለምንገናኝ ማለት ነው። እሺ ከዛ በመቀጠል እንግዲህ የሐርፍ ኑንን መخرج እናያለን። በአማርኛው እየተማረ ስለሆነ እዚህ እንደው ምስሉን ላሳያችሁ ብዬ ነው እንጂ ሁለት ቋንቋ እንዳይከብደን ያው በአማርኛው ብቻ ነው የምንማረው ማለት ነው። ቀጥለን ወዲያ አላህ በተፈቀደ ወዲያ አረበኛው እንሄዳለን ማለት ነው። ቀጥታ ወዲያ ኑን መውጫ ቦታ ሐርፍ ኑን እንግዲህ የሐርፍ ኑን መውጫ ቦታዋ የተወጣለች ተተባለ ሐርፍ ኑን የምትወጣው ከላም መውጫ ትንሽ ዝቅ ብሎ የላም መውጫ የት ነበረ አይተናል። የላም መውጫ ይሄ ነበር አይታችሁታል። እዚህ ጋር ነበር የላም መውጫ ቦታ። የላም መውጫ የት ነው? ይሄው እዚህ ጋር። የኑን መውጫ ቦታ እንደምታዩት የት ነው ያለው? ይሄው እዚህ ጋር ጠረፈ ሊሳን የምላሳችን ጫፍ ላምሳ የምላስ ጎን ላይ ነው የምትወጣው። እሷ እዚህ ጋር ጠረፈ ሊሳን ላይ ነው የምትወጣው ማለት ነው። እቺኛቱ ሐርፍ ኑን ማለት ነው። ከላም መውጫ ትንሽ ዝቅ ብሎ የሚገኘው የምላስ ጫፍ ከላይኛው ትይዩ ከሆነው ዲዲያማ ጋራ ሐርፍ ኑንን ደግሞዋለሁኝ። ሐርፍ ኑንን የምናወጣው በምላሳችን ጫፍ ከላም መውጫ ትንሽ ዝቅ ብሎ የሚገኘው የምላሳችን ጫፍ ከላይኛው ትይዩ ከሆነው ዲዲያማ ጋራ ይሄው የላም መውጫ ቦታ አይተናታል። እዚህ ላይ ነው የኑንሳ ትንሽ ዝቅ ብሎ ማለት ነው። እሺ
ኑን ደግመዋለሁኝ ሐርፍ ኑን የምትወጣው ከላም መውጫ ትንሽ ዝቅ ብሎ የሚገኘው የምላስ ጫፍ ከላይኛው ትይዩ ከሆነው ዲዳማ ጋራ የምትወጣ ናት ማለት ነው። ከዛሳ ምን የሚባል ዜማ አላት? በኮሽኮሽ ወይም ሰርንማ በአፍንጫችን ዜማዋ ሙሉ ለሙሉ በአፍንጫችንም አይደለም ዜማዋ የሚወጣው ሙሉ ለሙሉ በአፋችን ፊት ለፊትም አይደለም የምትወጣው በሁለቱም አጋምሳ ስለሆነ የጉና ሁሩፍ ተብላ የምትጠራለች። የጉና ሁሩፎች ሚም እና ኑን ናቸው። ስለዚህ ዜማዋ ደግሞ መውጫዋ ግማሽ መውጫ ቦታዋ በየት ነው? በአፍንጫችን ነው። ለምሳሌ አፋችንን ገጥመንም ይሄን አፋችንን ገጥመን በአፍንጫ ውጭ ብንላት አትወጣም። አፍንጫችንን ይዘን ደግሞ በአፋችን ውጭ ብንላት ደግሞ ያ ጉናው አይገኝም አትወጣም ማለት ነው። ስለዚህም ይሆናል ሐርፍ ኑንን ስንቀራ ሩቁ የጉሮሮአችን ክፍል ይዘን እስከ ጠረፈ ሊሳን ድረስ ምን ይሆናል? ክፍት ይሆናል ማለት ነው። ሐርፍ ኑንን ስንቀራ ሩቁ የጉሮሮአችን ክፍል ይዞ እስከ ጠረፈ ሊሳን ድረስ ምንድነው? ክፍት ነው ማለት ነው። እሺ እዚህ ጋር ግን የተወሰነ ሰበር ብላለች። እዚህ ጋር የምላሳችን ትንሽ የተወሰነ ተቆር ጎርጎድ ያለ ትመስላለች። እሷ ምን ስትሆነው? ስኩን ስትሆን ነው ትንሽ ምላሳችን ተቆር የሚሆነው። ምላሳችንሳ ዝርግት የሚለው ምን ላይ ነው? ፈትሐና ከስራ ዶማው ላይ እንደዚህ ተቆር አትሆንም። ለምሳሌ አንዓምተ ስንል ምንድነው? ከሩቁ የጉሮሮአችን ክፍል ይዞ እስከ ጠረፈ ሊሳን ድረስ ምን ይሆናል? ክፍት ይሆናል ማለት ነው። አፋችንሳ ይከፈታል። ምን ስለሆነ? እንፊታህ ስለሆነች ማለት ነው። እንፊታህ ማለት አፍ መክፈት ነው። የገባችሁ መሰለኝ። አጠር ላድርጋላችሁ። ኑን የምትወጣው ጠረፈ ሊሳን የምላሳችን ጫፍ ከላም መውጫ ቦታ ትንሽ ዝቅ ብሎ የሚገኘው የምላሳችን ጫፍ ከላይኛው ትይዩ ከሆነው ዲዳማ ጋራ ማለት ነው። ከዛሳ ዜማዋ በየት ይሆናል? ግማሽ ዜማዋ በአፍንጫ ማለት ነው። ዜማዋ ኮሽኮሽን ሰርን በአፍንጫችን ማለት ነው። በዛ ዜማዋ ሄዳል ግማሹ ማለት ነው። ግማሹ ፊት ለፊት አፋችን ይከፈታል ማለት ነው። ግልጽ መሰለኝ። የገባችሁ መሰለኝ። ከዚህ ደግሞ እዛው ግሩፕ ላይ እንገናኝና ያልገባችሁ ነገር ታለ እንማማራለን ማለት ነው። ከዛ ቀጥለን እንደገና የሐርፍ ራ መውጫ ቦታ ሐርፍ ራ ደግሞ በደንብ አድርጋችሁ ይዋት። ሐርፍ ራ የምላሳችን ጫፍ ወደ ምላሳችን ጀርባ ያዘነበለ የምላሳችን ጫፍ ወደ ምላሳችን ጀርባ ያዘነበለ ሆኖ ማለት ነው። ሐርፍ ራዋን ስንቀራ የምላሳችን ጫፍ ትንሽ ዝቅ ብሎ ይታያችኋል። እዚህ ጋር ትንሽ ዝቅ ብሎ ወደ የምላሳችን ጀርባ ያዘነበለ ሆኖ ከላይኛው ትይዩ ዲዳማ ጋራ ከሆነው ዲዳማ ጋራ ወደ ኑን መውጫ ቦታ ቀረብ ያለ ነው። እዚህ ጋር መውጫ ቦታዋን እስቲ የላምን ስናያት እዚህ ጋር የላምን ስናያት እንዴት ነው? የኑንን ስናያት ይኸው እዚህ ጋር ተመልከቷት። የላምሳ አፏን የራሳ የሐርፍ ራሳ የኑን ይሄው እዚህ ጋር እንደምታዩት ይችላል። የራሳ ከኑን መውጫ እዚህ ጋር ማስተያየት ትችላላችሁ። ከኑን መውጫ ትንሽ ወደ ጎን ማለት ነው። ወደ ጎን መውጫው ቀረብ ያለች ናት። እንደምታዩት ይሄው ወደ ጎኗ እዚህ ጋር ይሄንን የእንትናን መውጣት የኑኑን መውጫና ምላሳቸውን ጫፍ ወይ ራን መውጫ ቦታ ትንሽ አመሳስሉ አስተያየት ወዲም በርጋችሁ መስሉን ማለት ነው። እሺ እደግመዋለሁ። መውጫ ቦታዋን ሐርፍ ራ የምትወጣው የምላሳችን ጫፍ ትንሽ ወደ ምላስ ጀርባ ያዘነበለ ሆኖ ከላይኛው ትይዩ ከሆነው ዲዳማ ጋራ ወዲየኑን መውጫ ቦታ ቀረብ ያለች ሆና ትወጣለች ማለት ነው። ሐርፍ ራ ማለት ነው። ሐርፍ ራ አንድ ጊዜ ደግሞ እንላችኋለሁኝ። መሐመድ ያዋላችሁ ነው። የምላስ ጫፍ ሐርፍ ራ ጠረፈ ሊሳን ላይ የምላስ ጫፍ ትንሽ ወደ ምላስ ጀርባ ያዘነበለ ሆኖ
ከላይኛው ትይዩ ከሆነው ድዳማ ጋራ ወዲያኑ መውጫ ቀረብ ያለች ሆና ትወጣለች ማለት ነው። ከዛሳ ራ የምትወጣው የምላሳችን ጫፍ ትይዩ ከሆነው ከላይኛው ድዳማ ጋራ በመሆኑ ሲሆን ሙሉ በሙሉ ምንድነው አይጣመርም። ሙሉ ለሙሉ አይጣመርም። እዚህ ጋር ይታያችኋል፣ ክፍተት አላት። ሙሉ ለሙሉ ለምሳሌ ኑኑን ስንቀራ አንዓምተ ሙሉ ለሙሉ እዚህ ጋር ዝግት እናደርጋታለን። እዚህ ጋር በይን እያስላላት ስንል በይንያዋን ስንጠብቅ ምንድነው ሙሉ ለሙሉ እንትንላታለን። የሸዳ ግማሽ ያክል እንቃርገን ይዛታለን ማለት ነው። እዚህ ጋር ደግሞ እንደምታዩት ይሄው የተወሰነ ምንድነው ምን አላት ምላሳችን ክፍተት አላት ማለት ነው። የተወሰነ ክፍተት አላት። ለምንድነው ክፍተት ያላት ታላችሁ? እንደገና ደግሞ ምንድነው ክፍተቷ የታፈነ ትንሽ የሆነ ድምጽ አለ። ለምሳሌ ዝግታችሁ ውስጥ እንዴኑን አርጋችሁ ብትቀሯት አትቀራም። እንዴት አርጋችሁ? ለምሳሌ አው ስትሉ ዝግት ታርጋችኋት እንዴኑ የሆነ በቃ አለ አይደለም፣ ተክሪሩ አይመጣም። በጥቅሉ ተክሪር መርገብገብ፣ የምላሳችን መርገብገብ ሂደቱ ምን ይጠፋል ማለት ነው። ወስቲያችሁ ዝግት ታረጋችኋት። ወላኪን ግን ምንድነው ሙሉ ለሙሉ እንዲተሆናቸው የተወሰነ ክፍተት አላት። ከኔ የተሻለ አድርጋችሁ አውጣት። ያው እኔም እንደናንተ ጀማሪ ነኝ። ስለዚህ ደግመዋለሁኝ። ሐርፍ ራ የምትወጣው የምላሳችን ጫፍ ወዲ ምላሳችን ጀርባ ያዘነበለ ሆኖ ከላይኛው ትይዩ ከሆነው ዲዳማ ጋራ ማለት ነው። ከዛሳ ወዲኑን መውጫ ቀረብ ያለችውና ትወጣለች ነው ያልነው። በትክክል ያዙት ማለት ነው። እሺ የምትወጣው የምላሳችን ጫፍ ትይዩ ነው። የምላሳችን ጫፍ ትይዩ ከሆነው ከላይኛው ዲዳማ ጋራ ማለት ነው። ትይዩ ተሆነው ሙሉ ለሙሉ ግን እንዴኑን መውጫ እዚህ ጋር የኑንና የራን መውጫ ቦታዋን ምን አልኳ አስተያዩት። ላም ላይ እኑን ላይ ክፍተት እዚህ ጋር እንደምታዋ ክፍተቷን እዚህ ጋር አሏት። ክፍተት የለም እዚህ ጋር ከነራ ላይ ግን ማለት ተክፍተት አለቻት። እዚህ ጋር ጥራፈልሳለ ያኔ ተክሪር አላት። የምላስ መርገብገብ ድግግሞሽ አለ ማለት ነው። የተደጋገመ ስላለ እዚህ ጋር ክፍተት አላት። ተማም እዚህ ጋር እንደምታዩት ወላኪን ግን እዚህ ጋር ተክሪር ስናረግ እዚህ ጋር ተክሪር ክልክል ወዲ ሆኖ ተክሪር እንዲያናሄድ ክልክል የተከለከለ ተክሪር ምንድነው 4 ራ 5 ራ እንዲያይመጣብን ቀጥታ በይንያዋን ጠብቀን ነው የምንቀራት። ለምሳሌ እንዴት እንዲያነል ከኔ ተሻላችሁ አርጋችሁ አውጡት። እኔ እንደናንተ ተማሪ ነኝ። እንዴት አርገን ተክሪሯ እንዲያመጣ እንደዚህ ብለን እንዲያንቀራ ያኔ ድግግሞሽ 4 ራ 3 ራ እንዲያይመጣ ማለት ነው። በዚህ መሰረት ተቀሯታላችሁ ማለት ነው። ደቂቃ ይበዛባችሁ እንደ 13 ደቂቃ ነው። አንድ እንጨምርና ይበቃል። እዛም ግሩፕ ላይ እንዳይበዛ ማለት ነው። ኢንሻአላህ ከኔ የተሻለው ነው የምትይዙት። ያው እኔም እንደናንተ ሆነኝ የተሻለው ነው የምትይዙት ማለት ነው። እሺ ታስተምራችሁ የሆነ ከኡስታዞቻችሁ ስተት ተገኘው የነሱ ነው የምትይዙት። የኔን እንዳትይዙ። እኔም እንደናንተ ተማሪ ነኝ ማለት ነው። እዚህ ጋር አረበኛውን አሁን ባብራራላችሁ ሁለት አይነት ቋንቋ ስለሚሆን ቀጣይ ኢንሻአላህ ባለ ፈቃድ ምን እናረጋለን በአረበኛው ደግሞ እንማራለን ማለት ነው። ያልገባችሁ ነገር ታለ ያው እዛው ላይ እንገናኛለን። በዚህም በኮሜንት ጥያቄ ታላችሁ አቅርቡልኝ። መጀመሪያ ላይ ሳልገባ መልስላችኋለሁ ማለት ነው። ተተሳሳትኩትም እዚህ ላይ ተሳስተሃል ብላችሁ ትነግሩኛላችሁ ማለት ነው። እሺ ቀጣይ አሁንም ጠረፈ ሊሳን ላይ ይሄንን እንጨምር። 14 ደቂቃ ነው። አንድ የሁሩፍ መውጫ ብቻ አይተን እናቆማለን እንዲያበዛ። ቀጣይ ጠረፈ ሊሳን አሁንም የማንና እናያለን። የሐርፍ ኦ ታ ዳል የሐርፍ ኦ ዳል ታል አፋን የሐርፍ ኦ ታ ዳል የነዚህ ሁሩፎች መውጫ ቦታቸው አንድ ቦታ ሲሆን መውጫ ቦታቸው የት ነው? አንድ ቦታ መውጫ ቦታቸው የት ነው? አንድ ቦታ ሲሆን ከዛሳ
ባህሪያቸው የተለያየ ባህሪ አላቸው ማለት ነው። እንግዲህ ይሄ መኽረጀ ጦ ወዳል ወታ መኽረጀ ጦ አይበዛም ኢንሻአላህ አይበዛም ይበዛል ብዬ እያሰብኩ ነበረ። መኽረጀ ጦ ዳል ታ እነዚህ ማለት መኽረጀ ጦ ዳል ታ እነዚህ ሁሩፎች ደግሞ አንድ ቦታ ይወጣሉ ማለት ነው። የት ነው የሚወጡት ተባለ? አሁንም እነዚህ 11 ሁሩፎች የምላስ ጫፍ ነው። ጠረፈ ሊሳን ከላይኛው ጥርሳችን ከሮ እዚህ ጋር ውስጠኛው ክፍል ላይ ከሮ ይሄ ከሮ የምንለው የላይኛው ጥርሳችን አለ አይደለም? ውስጠኛው እዲዳችን ላይ እንዲያናወጣ አፏን ከላይኛው ጥርሳችን መባቀያ ስር ላይ አፏን ሐርፍ ጦ ዳል ታ ከላይኛው ጥርሳችን መባቀያ ስር ላይ ሐርፍ ጦን ጦ ዳል ታ መውጫ ቦታቸው ከላይኛው ጥርሳችን መባቀያ ስር ላይ እንግዲህ የጥርሳችሁ መባቀያ አለ አይደለም? እዛ ላይ ነው የሚወጡት ማለት ነው። ለምሳሌ አት ኡት ኢት አድ ኢድ ኡድ ዳል እንኳን ለኔም ሽማትል ወዲ ከስራ ተድብኛለይ አውጡ ኢጡ ኡጡ በዚህ መሰረት ማለት ነው ትቀሩታላችሁ። ስለዚህ ሐርፍ አሁን ለምሳሌ ሐርፍ ጦን ስንቀራ ምንድነው ሩቆ የጉሮሮአችን ክፍል ይዞ ይሄው እስከ አቅሰል ኸልቅ ከአቅሰል ኸልቅ ይዞ አቅሰል ሊሳን ሐፈተ ሊሳን ሆኖ ይዞ ይሄ ምን ይሆናል? ይጠባል። ከዛሳ ሐርፍ ጦን ስንቀራ መካከለኛ የምላሳችን ክፍል ተቁር ይጎደጉዳል። እዚህ ጋር እንደገና ደግሞ ጠረፈ ሊሳን ላይ ምን ይሆናል? እንጢባቅ ይሆናል፣ ይጣበቃል ማለት። ጠረፈ ሊሳን ከላይኛው ጥርሳችን መባቀያ ስር ላይ ይጣበቃል ማለት። መካከለኛ የምላሳችን ክፍል ደግሞ ይጎደጉዳል፣ ተቁር ይሆናል። ለምን ተተባለ? የኢስቲላህ ሁሩፍ ስለሆነ ድምፁ ወደ ሁበተል ሐነክ ወደ ኋላ የተነዋል፣ ወደ ሁበተል ሐነክ እንዲሄድ ያደርግልናል ማለት ነው። ይሄ ምላሳችን ታልጎደጎደ ምን ይሆናል? ይቀጥናል። መውጫውን ይዘነው ሳለ ጠረፈ ሊሳን ላይ ተዝህም ይዘን ሰላለ እዚህ ላይ ምላሳችን ታልጎደጎደ ምን ይሆናል? ታልጎደጎደ ምን ይሆናል? እንትን ይላል ማነው ይቀጥንብናል ማለት ነው። ስለዚህ ሩቁ የጉሮሮአችን ክፍል ይዞ እስከዚህ እንደምታዩት ይጠባል። መካከለኛ የምላሳችን ክፍል ይጎደጉዳል። ጠረፈ ሊሳን ላይ ምን ይሆናል? ኢንጢባቅ ይሆናል፣ ይጣበቃል ማለት ነው። ሐርፍ ዳልና ታሳ ሐርፍ ዳልና ታ ልዩነታቸው ነው። አያችሁት? የጦ ይሄ ምላሳችን ጀርባው ወደዚህ ነው የሚገፋው፣ ወደ እዚህኛው አካላችን እንዲህ ነው የሚለው ስሙን አላውቀውም። ይገፋል ወደዚህ ምላሳችን ወደዚህ ይሄዳል። እዚህ ሐርፍ ታና ዳልን ስንቀራ ይኸው ከአቅሰል ኸልቅ ጀምሮ እንደ ከሩቁ ከጉሮሮአችን ክፍል ይዞ አቅሰል ሊሳን አለ፣ ወሰጠ ሊሳን አለ፣ ሐፈተ ሊሳን አለ። ክፍት ነው፣ ቧ ያለ ነው። ምላሳችን ዝርግ ነው። እዚህ ጋር ተዛ በኋላ እዚህ ጋር እናጣብቃለን። ዳል ቀልቀላ የሚባል ባህሪ ያላት ወደፊት እናየዋለን። ታሳ ሐምስ የሚባል አላት የሚጣበቀው እዚህ ጋር ጠረፈ ሊሳን ነው ማለት። ይሄ ግን መካከሉ እንደምታዩት ቧ ያለ ነው፣ ክፍተት ነው። ምንም ነገር እንትን የሚለው ነገር የለውም ማለት ነው። ምላሳችን የሚያጎደጉደው ነገር የለውም። ሐርፍ ጦላይማ ይጎደጉዳል። አፋን ያውጡ ኢጡ ኡጡ አውጡ ኢጡ ኡጡ በዚህ መሰረት መኽረጃው እንግዲህ ስተታለ በራሳችሁ ታስተካክሉታላችሁ። ዳል ላይ ሳይው ምላሳችን አይጎደጉድም። አት ኢት ኡት አድ ኢድ ኡድ በዚህ መሰረት ቅሩት ማለት ነው። ያው መኽረጅ ስተታለ ታስተካክሉታላችሁ። ይበቃናል መሰለኝ። ያው እዛ ላይ ደግሞ እናብራራዋለን። ይሄን የመሰለ ነው። ስተታለው ደግሞ በራሳችሁ ታስተካክሉታላችሁ። ከበዛ ቀንሰው ትሉኛላችሁ። ማብራሪያው ማለት ነው። በቻልኩት አቅም ነው ያብራራው። ብዙ ከንግግሬም ስተት ይኖረዋል። ሁለተኛ እንደገና ደግሞ ከንግግሬም ስተት እንዳለ ሁሉ ደግሞ ከአቀራሪም ስተት ይኖረዋል። በራሳችሁ ደግሞ ታስተካክሉታላችሁ ማለት ነው።
አስተማሪው ተተማሪው ይረዳል ይባላል። ይህን ነገር ያዙ ማለት ነው። ያው እንደ አስተማሪ ሳይሆን እንደማስጠናችሁ እንደዛ አድርጋችሁ ያዙት ማለት ነው። ብትችሉ ላይክ እና ሸር አድርጉ። እንደው ለአይን ላልከፈቱ ነው የሚባለው ለነዛ እህት ወንድሞቻችን ይሆናል ማለት ነው። ለምታውቁትማ እዚጋ የኔን ለምታውቁት ታውቁታላችሁ። እዚጋ ስህተት አለ፣ ስህተቴ ነው የምታስተካክሉት እናንተ። ለምታውቁት ስህተቴን ብቻ ነው የምታስተካክሉት። ለማታውቁ ግን ያው መክፈቻ ይሆናችኋል። ስታውቁ ደግሞ ከኔ ስህተት ስታገኙ ያንን ነገር በራሳችሁ ታስተካክላላችሁ ማለት ነው። ከዛ ወላሁ አለም አላህ ያውቃል ስህተት ካለው ማለት ነው። እረሙኝ። የዛሬው ማብራሪያችን ይሄ ይመስላል። ብትችሉ ላይክ እና ሰብስክራይብ አድርጉኝ፣ አበራቱኝ ማለት ነው። ኢንሻአላህ የማስተማሩ ደግሞ ክህሎቴን እያዳበርኩ ተጁድ መሰወሩን ስጀምር በደንብ አድርጌ ለማስተማር እሞክራለሁ። ኢንሻአላህ እሱን ስጨርስ አልጨረስኩትም ማለት ነው። ለማስተማር እሞክራለሁ። ያው እንግዲህ ሚዲያ ላይ ሲወጣ ከንግግርም የንግግር ክህሎት ታልዳበረ የማብራራቱ ብቃትም አይኖርም። ያው በዲፍረት ነው እንጂ የማብራራቱ ብቃቱ አይኖርም። ለምን ልምድ ያስፈልጋል ማለት ነው። ልምድ እስከሚዳብር ድረስ ከዚህ ከስተት እየታረምኩ ሄዳለሁ ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በተረፈ የቻላችሁትን ያክል ከብዛት ጥራት ነው የቻላችሁትን ይዛችሁ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።